ዜናው በዝርዝር የኢትዮጵያ መንግስት የፈረመውን የፕሪቶሪያ ስምምነት ውል ከማክበር ይልቅ በተቃራኒ ትግራይን የሁከት ማዕከል ለማድረግ አጠናክሮ መቀጠል መርጧል ሲል ህዝባዊ ወያኔ ሓርነት ትግራይ በምህጻሩ ህወሓት ከሰሰ። መንግስት የትግራይ ኢኮኖሚያዊ እንቅስቃሴ እንዳያገግም የሚያደርጉ ክልከላዎች ላይ ተጠምዷል ሲል ህወሓት በመግለጫው ጠቅሷል። ህወሓት በመግለጫው የኢትዮጵያ መንግስትን በትግራይ ክልል የተረጋጋ ኢኮኖሚያዊ እንቅስቃሴ እንዳይኖር ለሸቀጦች መንገድ በመዝጋት ነዳጅ በመከልከል የኢንቨስትመንት ስራዎች በመቋረጥ በሚሉና በሌሎችም ጉዳዮች ከሷል። እነዚህን የህወሓት ክሶችና ሌሎች ጉዳዮችን በተመለከተ ከኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ቢሮ ምላሽ ለማግኘት የተደረገው ጥረት አልተሳካም። የማዳበሪያ ዋጋ በከፍተኛ ዋጋ በመጨመሩ ምክንያት ዋና ዋና የምግብ እህሎች ላይመረቱ እንደሚችሉ አርሶ አደሮች ተናገሩ። እንደ አርሶ አደሮቹ ገለጣ የዚህ ዓመት የማዳበሪያ ዋጋ ካለፈው ዓመት ተመሳሳይ ሲነጻጸር በእጥፍ ጨምሯል። በዋጋው ከእጥፍ በላይ መጨመር አርሶ አደሮች ምሬታቸውን እየገለጡ ነው። በዋግምራ ብሔረሰብ አስተዳደር አንድ የዳህና ወረዳ አርሶ አደርም በተመሳሳይ ምሬታቸውን ገልጧል። ቀዳለው ጭራሽ ዘንድሮ በተለይ ታይቶ ተሰምቶ የማይታወቅ ነው። አንዷ ቁምጣ 1600 ነበር። አሁንማ አንዱ ቁምጣ 3800 ነው። በጣም ይከብዳል። ዝንድሮ ነው አሁን ነገር ምናልባት ህዝቡ እየተማረረ ያለው። አስተያየታቸውን እንደሰጡ አርሶ አደሮች ከሆነ ከዚህ ቀደም እስከ 8 ኩንታል ማዳበሪያ ገዝቶ ይጠቀም የነበረው አርሶ አደር አሁን ባለው የዋጋ ጭማሪ መሰረት ከ2 ኩንታል በላይ መግዛት አልቻለም። ያም በመሆኑ የእርሻ ማሳዎች ያለ ጥቅም እየቀሩ ነው ብሏል አርሶ አደሮች። አርሶ አደሩ ብዙም ለምግብ አገልግሎት የማይውለውንና ማዳበሪያ የማያስፈልገውን ግብጦ የተባለ የእህል አይነት ለመዝራት እየተገደደ እንደሆነ አንድ በሰሜን ጎጃም ዞን የአቸፈር ወረዳ አርሶ አደር ገልጧል። በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር ልማት አስተባባሪና የአማራ ክልል ግብርና ጽሕፈት ቤት የማዳበሪያ ዋጋ ከዶላር ዋጋ ከፍ ማለት ጋር ተያይዞ መጨመሩን ጠቅሷል። ክልሉ ድጎማ በማድረጉም የአንድ ኩንታል ማዳበሪያ ዋጋ ከ8000 ብር እንዳይበልጥ መደረጉን ገልጧል። ፕሬዚዳንት ዶናልድ ትራምፕ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ ዩናይትድ ስቴትስ እንዳይገቡ በፊርማቸው ያጸደቁት እገዳ ከዛሬ ሰኞ ማለዳ ጀምሮ ተግባር ላይ መዋል ቀጥሏል። ዜጎቻቸው ወደ ዩናይትድ ስቴትስ እንዳይገቡ እገዳ የተጣለባቸው ሀገራት አብዛኞቹ ከአፍሪቃ ናቸው። ኤርትራ፣ ሶማሊያ፣ ሱዳን፣ ቻድ፣ የኮንጎ ዲሞክራሲያዊ ሪፐብሊክ፣ ኢኳቶሪያል ጊኒ እና ሊቢያ ወደ ዩናይትድ ስቴትስ ዜጎቻቸው እንዳይገቡ እገዳ የተጣለባቸው አገራት ውስጥ ይገኛሉ። የጉዞ እገዳው ዜጎቻቸው ላይ ተግባራዊ የተደረገባቸው ቀሪዎቹ 5 አገራት የመን፣ ኢራን፣ አፍጋኒስታን፣ ሚያንማር እና ሄይቲ ናቸው። ዩናይትድ ስቴትስ መንግስት ባለፈው ሳምንት ረቡዕ በ12 አገራት ዜጎች ላይ እገዳ ያስተላለፈው ዜጎችን ከውጭ አገራት አሸባሪዎች ለመከላከል በሚል ነበር። ከዩናይትድ ስቴትስ ውጭ የሚኖሩና ቪዛ የሌላቸው የቡሩንዲ፣ የቶጎ፣ የሴራሊዮን፣ የኩባ፣ የላኦስ፣ የቱርክሜኒስታን እና የቬኔዙዌላ ዜጎች ላይም ቁጥጥሩ እንዲጠብቅ ባለፈው አርብ ትዕዛዝ መተላለፉ ይታወሳል። አዲሱ እገዳ ቀደም ሲል ቪዛ ያላቸው ዜጎችን ቪዛ የሚሰርዝ አለመሆኑን አሶሺየትድ ፕሬስ የዜና ምንጭ ዘግቧል። ቀደም ሲል ቪዛ ያገኙ ዜጎች እገዳው ተግባራዊ ከተደረገበት ጊዜ በኋላ እንኳን ወደ ዩናይትድ ስቴትስ መጓዝ እንደሚችሉ የዜና ምንጩ አክሎ ጠቅሷል። በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ትዕዛዝ በካሊፎርኒያ ግዛት ተግባራዊ የሆነው የስደተኞች አሰሳ ተቃውሞ ቢያጭርም ለሶስተኛ ተከታታይ ቀን ቀጥሏል። የሎስ አንጀለስ ፖሊስ በሳምንቱ መጨረሻ ቀናት ቢያንስ 56 ሰዎች ማሰሩ ተዘግቧል። የስደተኞች አሰሳውና ከግዛቲቱ ጥያቄ ውጪ 300 ግድም የብሔራዊ ዘብ መሰማራታቸው በጸጥታ አስከባሪዎችና ሰልፈኞች መካከል ግጭቱን አባብሶታል። ፕሬዝዳንቱ ከበርካታ አስርት ዓመታት በፊት የጥቁሮችን መብት ለማስከበር ፌዴራል መንግስት የወሰደውን ብሔራዊ ዘብን ያሰማሩበት እርምጃ ከካሊፎርኒያ ግዛት ክስ አስከትሏል። የዋሽንግተን ዲሲ ወኪላችን አበበ ፈለቀ የተቃውሞ መበርታት 2 አበይት ምክንያቶች መሆናቸውን ጠቅሷል። የመጀመሪያው ምክንያት አካባቢው ያለው ሰው የፖለቲካ አመለካከቱ ከትራምፕ አስተዳደር ውሳኔ ጋር ስለሚቀረን ነው። ሁለተኛው ግን ነገር አበርዳለሁ ብለው ተጨማሪ ኃይል መላካቸው በራሱ ደግሞ ነገሩን አባብሶታል።
ቁጥራቸው ወደ 500 የሚጠጋ ልዩ ስልጠና ያላቸው የዩናይትድ ስቴትስ ወታደሮች ወደ ሎስ አንጀለስ ለመሰማራት በተጠንቀቅ ላይ መሆናቸውም ተዘግቧል። የመንግስትን የስደተኞች ፖሊሲ በመቃወም ዛሬ በሎስ አንጀለስ እና ሌሎች የዩናይትድ ስቴትስ ከተሞች በርካታ የተቃውሞ ሰልፎች መታቀዳቸውም ተገልጧል። የኢትዮጵያ መንግስት የፈረመውን ውል ከማክበር በተቃራኒ ትግራይን የሁከት ማዕከል ለማድረግና የትግራይ ኢኮኖሚ እንቅስቃሴ እንዳያገግም የሚያደርጉ ክልከላዎችን አጠናክሮ በመቀጠል ተጠምዷል ሲል ህወሓት ከሰሰ። ህወሓት የፕሪቶሪያ ውል በሙሉነት እንዲፈጸምም ጥሪ አቅርቧል። ዝርዝሩን ከመቀለ ሚሊዮን ኃይለስላሴ ልኮልናል። ህወሓት የፕሪቶሪያው ስምምነት እንዲፈጸም በተደጋጋሚ ጥሪ እያቀረበ እንዳለ በመግለጽ የሚጀምረው የህወሓት መግለጫ ከማክበር በተቃራኒ ትግራይ የሁከት ማዕከል ለማድረግና የትግራይ ኢኮኖሚያዊ እንቅስቃሴ እንዳያገግም የሚያደርጉ ክልክላዎች አጠናክሮ መቀጠል መርጧል በማለት ይከሳል። በፕሪቶሪያ ውል መሰረት ታጣቂዎች ከትግራይ መሬት ማስወጣት የሚጠበቅበት የኢትዮጵያ መንግስት ይህ ወደ ጎን በማለት ታጣቂዎቹ በማጠናከር ላይ ይገኛል ሲል ህወሓት በሳምንታዊ መግለጫው ጨምሮ ገልጿል። ከዚህ በተጨማሪ መቋጫ ያላገኘው የተፈናቃዮች ጉዳይ ያነሳው ህወሓት ታጣቂዎች አሁንም ተቆጣጥሯቸው ካሉ አካባቢዎች አሁንም በየጊዜው ዜጎች እያፈናቀሉ ነው። በየወሩ በአማካኝ ከ250 እስከ 300 የሚደርሱ ዜጎች ተፈናቅለው በሸራሮ በኩል መጥተው ወደ የተፈናቃዮች መጠለያ እንደሚገቡም ገልጿል። በፌደራል መንግስቱ ላይ በርካታ ክሶች ያነሳው የህወሓት መግለጫ የኢትዮጵያ መንግስት በትግራይ የተረጋጋ ኢኮኖሚያዊ እንቅስቃሴ እንዳይኖር ሸቀጦች በመዝጋት ነዳጅ በመከልከል የኢንቨስትመንት ስራዎች እንዲቋረጡ በማድረግና ሌሎች ነጥቦች በማንሳት ወቅሷል። ከዚህ በተጨማሪ በእነዚህ ጉዳዮች ዙሪያ ለህወሓት ልሳን ወይን የተናገሩት የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ተክላይ ገብረመድህን ከፕሪቶሪያ ውል አፈጻጸም ጋር በተገናኘ ያሉ ክፍተቶች ለመሙላት ከፌደራል መንግስቱ ጋር መነጋገር እንደሚያስፈልግ በማንሳት የአፍሪካ ህብረት ፓናል ሊጠራ እንደሚገባ ገልጸዋል። ፓናል አፍሪካ ሚይጥ ተጠው ይልል ለዚህ የአፍሪካ ህብረት ፓናል ቆሞ ነው ያለው። ይህ ስህተት ነው። አሁንም ቢሆን በአስቸኳይ ዳግም እንዲቀጥል ውይይት ሊደረግ ይገባል። የፕሪቶሪያ ውል አብዛኛው ያላለቀና ጨርሶ ያልተሰራም በመሆኑ ይህ ሊፈጸም ከሆነ መነጋገር መቻል አለብን። ተመለአን ዘይተሰርሐን ስለዝኾነ እሱ ንፍጽም ተሆነ ክንዛራረብ እንከለለን። ከፕሪቶሪያ የተኩስ አቁም ስምምነት አፈጻጸም እንዲሁም ከተፈናቃዮች ወደ ቀያቸው መመለስ ጋር በተገናኘ ህወሓትና የኢትዮጵያ መንግስት ከሚወዛገቡባቸው አጀንዳዎች መካከል ቀዳሚዎች ናቸው። በእነዚህ ጉዳዮች አንዱ ሌላውን ይከሳል። በዚህ መካከል በትግራይ የሚገኙ ተፈናቃዮች ሁኔታ ከነበረበት መጥፎ ወደ ከፋ ሁኔታ እየተሸጋገረ ያለ ሲሆን የክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴም ተመሰቃቅለዋል። የዓለም አቀፍ ተቋማት ተወካዮች ተስፋ ይሰጡናል። ሁሉ ነገር አልቋል፣ ትመለሳላችሁ ብለውን ተመስገን ብለን ነበር። ይሁንና እስካሁን ከተባለው የተፈጸመ ነገር የለም። በተደጋጋሚ የተነገረው ባለመፈጸሙ አሁን ተስፋ ቆርጠናል። በእነዚህ ህወሓት የሚያነሳቸው ክሶችና ሌሎች አጀንዳዎች ዙሪያ ከኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም።